በሽማግሌ እርቅ ከወረደ በኋላ የስም መመሳሰል ብቻ እንዳልሆነ አታመልጠኝ አታሮርጠኝ ብሎ ሰላም ውድ የሳቅ ስፖርት ተመልካቾች፣ ሳቅ ስፖርት በሌላ ስራ ተመልሷል። መልካም ቆይታ። መድፍን ለመንከስ ጥርሳቸውን ስለው የመጡት ተኩላዎች ራሳቸውን ደጋግመው በመንከስ ክፉኛ ቆስለው ወደ ጉድጓዳቸው ተመልሰዋል ሲል ሳቅ ስፖርት ዘግቧል። ሞስኬራ ምንም እንኳ በጉዳት የለም ቢል የመድፉ አለቃ አርቴታ የወልቭስን ለምድ ለብሶ በመጫወት ለመድፈኞችም ባለቀ ሰዓት ጎል ማስቆጠር የቻለ ሲሆን ጉዳዩም የስም መመሳሰል ብቻ እንዳልሆነ እየተነገረ ይገኛል። የተናቀ ያስረግዛል አይደል የሚባለው። አርሴም በገዛ ቤቱ ከጉድና ከነ ማንቼ ቤተሰብ አፍ መትረፉን ሳቅ ስፖርት አረጋግጫለሁ ብሏል። የነብርን ጭራ ይይዙታል እንጂ አይለቁትም በሚል አጉል አባባል የተነሳሳው መላጣው ጋርዲዮላ አርቴታን ላታመልጠኝ አታሮርጠኝ ብሎ እንደለመደው ክፉኛ አንገቱ ስር ሆኖ እየተነፈሰ እያሯሯጠው መሆኑን ተገለጸ። የመላጣው ስሎትና የሳላ ጉዳዩም በሽማግሌ እርቅ ከወረደ በኋላ ሳላም የማታ የፍንጥር ብሎ አንድ አሲስት በማድረግ ወደ ሞሮኮ የአፍሪካ ዋንጫ ሊያመራ መሆኑን አቃጣሪዎች አቃጠሩ። ለያዥ ለገናዥ ያስቸገሩት የኡናይ ኤምሬው አስቶን ቪላዎች እየዞሩ በየመንደሩ ድንኳን መስበራቸውን ተያይዘውታል። ከአኩቻ በወሰዱት እዋዋን ማንንም አልሰማም በሚል መፈክር ታግዘው በሄዱበት ሁሉ 3 ነጥብ ለመዝረፍ የማይደፍሩት መረብ እንደሌለ የግብ ጠባቂዎች ማህበር ቃል አቀባይ አስታወቀ። ስትከታተሉት የቆያችሁት ሳምንታዊ ሳቅ ስፖርት ነው። መልካም ቆይታ።